ቤትናችን ለምን ነው ቡና እኮ ቆንጆ ነገር አልፈልግም ቡና መጠጣት አልፈልግም አይ ምንም ቆንጆ ቡና ኢላ በእናትሽ አሁን ጊዜ የለኝም ስለመኮንን ምንድነው የምታውቀው በርግጥ እኔ ስለሱ ብዙ ነገር አላውቅም እና ግን ደግሞ መኮንን እንዲከታተል ዳኒ እንደላክሽው አውቃለሁ ወይኔ ቤዛ ዳኒ ነው ይሄንን የነገረ አዎ ዳኒ ነው ግን ይሄንን ጉዳይ እንዳወሮሽ ዳኒ እንዳይቆሽ ቆይ ዳኒ ራሱ እንዴት ሊነግሮቻል ዳኒ ድንገት ህይወቴ ላይ መጣ ከዛ በኋላ ግራ የሚያጋቡ ማይሆኑ ጥያቄዎችን መጠየቅ ጀመረ እሺ ከዛ ይሄ ልጅ ለምን ሊተዋወቀው ይፈልጋል ብዬ መከታተል ጀመርኩ አንድ ቀን ከትምህርት ቤት መልስ ሲከታተለው ከመኮንን ጋር ሲገናኙ እሺ እኔ አንቺው ድብልቅ ሲለያዩ መኮንኑን ወጥሮ መከታተል ከዛ በኋላ ማንንም ያገኝተው ማንን አገኘ ዝም ብዬ ሳይ የፍቅር ውሃ ያስተሳቀ እየወሰደ ይመስለኛል እኔ የለም አዎ አንተ የለም አልሀውቅሽኝም ማለት ነው እንዴት እኔ ለማሽን ቢሆን ፍቅር አይምሰልህ ፍቅር ልክ እንደ ኮሮና ነው የተጠጉትን ሁሉ ምረት አያውቅም ለነገሩ ልክ ነሽ በሽተኛ ከሐኪም በላይ አይደለም ይባል አሁን ወደ ጉዳያችን ንግባ ይላ አንቺ ራስሽ እኮ ነሽ ጉዳያችንን መሪያዞሽ አሁን ደግሞ መለስኩታ እሺ አጂን ቡና ፍጥቶ ይልጨርሳትና እናወራለን ምን ብሮሽ ነው የተደናበርሽ ጠቀሰሽ እንዴ አይገርምሽም ፍቅረኛ ያለኝ ሴት እንደሆንኩ ያወቀ መጣቀስ ግን ትክክል ነው ልጁ ግን ችግር አለበት መሰለኝ እንዴት ጥሎበት ፍቅረኛ ያላቸው ሴቶች ይመቹታል ስታስጠላ አይ ልጅቱ እንኳን በጣም ቆንጆ ነች አዝለሽ ዙሪያ ታዲያ ትከብደኛለች እንጂ ባዝላት ደስ ይለኛል ግን በጣም ደስ የምትል ልጅ ናት እያናደድሽኝ ነው እሺ በቃ ትቼሻለሁ ይሄው ጨረስክ የሚያልቅልህ ይሄን ቡና አለቀ አሁን ንገረኝ ምን ነው ማለት መኮንን ማንን እንዳገኘ ልትነግረኝ ነበር አንቺ ግን ማስተዋወስ ላይ በጣም ይዘሽ ነው ለማንኛውም ጸጋን ያገኛት ገምቻለሁ እና ከዛ በኋላ በመሀላቸው ነገር እንዳለው በማማል ባንቺ በዳኒ በጸጋ በመኮንን መሀል ነው ይሆን ነገር አለ ቆይ መኮንን ማለት በእናንተ መሀል ሰለብኝ ምን ነው ይመለከታል ቤዛ